ካለና መጣችሁ ውድ ተመልካቾቼ ስሜ ተሾመ ፓትሬ ይባላል። የዛሬው ትምህርታችን ሁምን በመጠቀም እንዴት መጠይቃዊ አረፍተ ነገሮችን ኮንስትራክት እንደምናደርግ ለማየት ነው። asking about people ስለ ሰዎች ነው እንግዲህ የምንጠይቀው ማለት ነው። ኦብጀክቱ ፎርማል እንግሊሽ በቀጥታ በምሳሌዎች እናያለን። አሁን ፎርማል እንግሊሽ ሳብጀክት ኦብጀክት የሚባሉትን ለብቻ ቪዲዮ እናያለን። አሁን በቀጥታ ወደ ዛሬው ትምህርት ስንገባ ሁም ማለት ማንን ማለት ነው። ማንን ስንል እንደው በቀጥታ ትርጉሙ ማንን ስንል ጥያቄያዊ ነው። ከምን ተነስተን ነው ማንን ብለን የምንለው የሚለውን ነገር ለማየት እስቲ በቀጥታ ወደ ምሳሌዎቹ ብንሄድ whom did you meet ማንን ነበር ያገኘኸው? whom did you meet ማንን ነበር ያገኘሽው? whom did you meet ማንን ነበር ያገኛችሁት? እንግዲህ በተደጋጋሚ ከዚህ በፊትም በሌላ ምሳሌ በመጠይቃዊ አረፍተ ነገሮች ውስጥ ዩን ስናይ ዩ ላንተ፣ ላንቺ፣ ለናንተ የሚለውን ነገር ሊገልጽ ይችላል። whom did you meet ስንል ማንን ነበር ያገኘኸው? whom did you meet ማንን ነበር ያገኘሽው? whom did you meet ማንን ነበር ያገኛችሁት? አሁን በቀጥታ ለሆኑ ሰዎች ማንን ነበር ያገኛችሁት ብለን ለመጠየቅ ብንፈልግ whom did you meet ማንን ነበር ያገኘሽው ብለን ለመጠየቅ ብንፈልግ whom did you meet ማንን ነበር ያገኘኸው ብለን ለመጠየቅ ብንፈልግ whom did you meet ለሶስቱም እንግዲህ ተመሳሳይ አይነት አጠያየቅ ነው የምንጠይቀው ማለት ነው። whom should I contact ማንን ማግኘት ነበረብኝ? whom should I contact ማንን ማግኘት ነበረብኝ? ይሄ አይ የሚለው እንግዲህ ፈርስት ፐርሰን ሲንጉላር ስለሆነ በቀጥታ ማንን ነው ማግኘት የነበረብኝ የሚለውን ትርጉም ይሰጣል። whom did she invite ማንን ነበር የጋበዘችው? whom did she invite ማንን ነበር የጋበዘችው? whom are you talking to ማንን እያወራህ ነው? whom are you talking to ማንን እያወራችሁ ነው? whom are you talking to ማንን እያወራሽ ነው? አሁን እንግዲህ ዩ እንዴት ለሶስቱም እንደሚያገለግል በተለያዩ ምሳሌዎች እያየን ነው። whom are you talking to ማንን እያወራህ ነው? whom are you talking to ማንን እያወራሽ ነው? whom are you talking to ማንን እያወራችሁ ነው? ቨርብ አይኤንጂ ስለሆነ whom are you talking to እንግዲህ ፕሬዘንት ኮንቲኒዩስ ቴንስ ስለሆነ በፖዚቲቭ የአረፍተ ነገር አገነባቢ ላይ ታውቃላችሁ። ይሄ ፕሬዘንት ኮንቲኒዩስ ቴንስ ስለሆነ whom are you talking to ማንን እያወራችሁ ነው? ማንን እያወራህ ነው? ማንን እያወራሽ ነው የሚለውን ትርጉም ይሰጠናል ማለት ነው። whom did they choose ማንን ነበር የመረጡት የሚለውን ትርጉም ለመጠየቅ ወይም ደግሞ የሚለውን ጥያቄ ለመጠየቅ whom did they choose ለምሳሌ ማንን ነበር የመረጡት ምርጫ ነበረ እንግዲህ ብለን እንወስደው እና ብንጠይቅ ማንን እንደመረጡ ብንጠይቅ ለመጠየቅ ብንፈልግ whom did they choose ማንን ነበር የመረጡት ያለፈ ጊዜ ስለሆነ ይሄ አረፍተ ነገር ዲድ የዱ ኃላፊ ጊዜ ስለሆነ ኃላፊ ጊዜ ነው የሚያመለክተው። ስለዚህ ማንን እንደመረጡ ለመጠየቅ ብንፈልግ whom did they choose የሚለውን አረፍተ ነገር ኮንስትራክት እናደርጋለን ወይም በዚህ መልኩ ኮንስትራክት እናደርጋለን ወይም አረፍተ ነገር እንገነባለን ወይም እንጠይቅበታለን ማለት ነው። whom did they choose ማንን ነበር የመረጡት? እንግዲህ ውድ ተመልካቾቼ በዚህ አጠር አድርጌ እያቀረብኩላችሁ ያለሁት ባጭሩ እያንዳንዱን ማስተር እያደረጋችሁ ሁሉንም ደግሞ በአንድ ላይ የምታዩበት ሁኔታ ስለሚኖር በራሳችሁ እያንዳንዱን ኤክሰርሳይዝ እያደረጋችሁ ቀስ በቀስ ደረጃ በደረጃ የየዕለት የኮሚኒኬሽን ስኪላችሁን መጨመር እንደምትችሉ በማመን ነው። እንግዲህ ውድ ተመልካቾቼ ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር በማድረግ ላይክ፣ ሰብስክራይብ በማድረግ የቻናል ቤተሰብ እንድትሆኑ እጠይቃለሁ። Thank you very much. See you.